ሰላም ውድ የብቁ ኔትወርክ ቤተሰቦች እንደምናችሁ እንዴት ቆያችሁ ደህና ናችሁ እንዴት ከርማችኋል በዛሬ ቪዲዮአችን እንግሊዘኛን መጻፍ ምን ያህል እጅግ በጣም ቀላል መሆኑን ለእናንተ በአጭር ቪዲዮ ለማሳየት ነው እንደምታውቁት የእንግሊዘኛ ቋንቋ አጠቃላይ 26 ፊደሎች አሉት እነዚህን 26 ፊደሎች በሁለት ዋና ክፍሎች መክፈል እንችላለን አምስቱ ማለትም ኤ ኢ አይ ኦ ዩ የተባሉት አናባቢ ወይ ደግሞ ቫውል ተብለው ሲጠሩ ቀሪዎቹ 21 ፊደላት ደግሞ ኮንሶናንት እንደሚባሉ ከዚህ በፊት በነበረው ቪዲዮ ላይ ተነጋግረናል አንዳንድ ጊዜ ደግሞ ዋይ ፊደል አንዳንዴ ቫውል ሌላ ጊዜ ደግሞ ኮንሶናንት ትባላለች ስለዚህ ስፔሻል ቫውል የሚል ስም ይሰጧታል ስለዚህ እያንዳንዱ ኮንሶናንት ፊደል የራሱ የሆነ የሚወክለው ድምጽ ወይ ደግሞ የሚጠራበት ድምጽ ይኖራል ለምሳሌ ቢ ፊደል የምትወክለው የበ ቤተሰቦችን ነው ወረድ ብለን ስንመለከት ደግሞ ዲ ፊደል የምትወክለው የደ ቤተሰቦችን ነው በደንብ ወደ ታች ወዳሉት ፊደሎች ደግሞ ወርደን ስንመለከት ኤም ፊደል የመ ቤተሰቦችን ኤን ፊደል የነ ቤተሰቦችን ኤስ ፊደል የሰ ፊደሎችን የሰ ቤተሰቦችን እያለ ወደ ታች ይቀጥላል አንዳንድ ጊዜ ግን አንዳንድ ኮንሶናንት ፊደሎች ከአንድ በላይ ቤተሰቦችን ሊወክሉ ይችላሉ ለምሳሌ ሲ ፊደል አንዳንድ ጊዜ የከ ቤተሰቦችን ስትወክል ሌላ ጊዜ ደግሞ እንደ ሰ ቤተሰብም ልናነባት እንችላለን በተመሳሳይ መልኩ ጂ ፊደል ብዙ ጊዜ የገ ቤተሰብ ሆና ስትነበብ ሌላ ጊዜ ግን የጀ ቤተሰብም ሆና አንዳንድ ቃላት ላይ ድምጽ ልታወጣ ትችላለች ስለዚህ ከናንተ የሚጠበቀው እያንዳንዱ የእንግሊዘኛ ቋንቋ ፊደል የትኛውን የአማርኛ ቤተሰብ ድምጽ እንደሚይዝ መለየት ይኖርባችኋል እያንዳንዱ ቫውል ደግሞ የየራሱ የሆነ ድምጽ አለው ብዙ ጊዜ ቫውል ፊደሎች ከአንድ በላይ ድምጽ ይኖረዋል ለምሳሌ ኤ ፊደል የተባለው የመጀመሪያው የእንግሊዘኛ ቋንቋ ቫውል ፊደል አንዳንድ ጊዜ እንደ አ ሌላ ጊዜ እንደ ኤ ሌላ ጊዜ ደግሞ እንደ ኦ ድምጽ ሊኖረው ይችላል ሌሎችንም ኢ አይ ኦ ዩ የተባሉትን ቫውሎች በምትመለከቱ ጊዜ ከአንድ በላይ ድምጽ ይኖረዋል ማለት ነው ለምሳሌ አዳፕት በሚለው ቃል ላይ ኤ ፊደል እንደ አ እንደተጠራ ስትመለከቱ ሌላ ጊዜ ደግሞ ኬር በሚለው ቃል ላይ ደግሞ ኤ ፊደል ኖሮ ብዙ ጊዜ በኢ የሚያልቁ ቃላቶች ሲኖሩ ኢ ብዙ ጊዜ ቃል መጨረሻ ላይ ስትመጣ ሳይለንት ነው የምትሆነው ወይ ደግሞ አትነበብም ስለዚህ ኬር በሚለው ቃል ላይ ኤ ፊደል ልክ እንደምንጠራው ወይ ደግሞ ሎንግ ቫውል ይባላል ሌሎች መምህራን ሲያስተምሩ ሰምታችሁ ከሆነ እንደዛ ሲነበብ ትመለከታላችሁ ኦል ቶል ሞል በሚባሉት ቃላቶች ላይ ደግሞ ኤ ፊደል እንደ ኦ ተነቦ ትመለከታላችሁ ስለዚህ አሁን ከናንተ የሚጠበቀውና ማድረግ ያለባችሁ ነገር በቀላሉ እንግሊዘኛን ለመጻፍ እያንዳንዱ የእንግሊዘኛ ፊደል የሚወክለው የሆነ የአማርኛ ቤተሰብ አለ ቅድም እንደነገርኳችሁ ለምሳሌ ቢ ፊደል የበ ቤተሰቦችን ይወክላል እናልኳችሁ ስለዚህ ኤግዛክትሊ የሆነ ነገር መጻፍና ማንበብ ብትፈልጉ ቢ ፊደል ለብቻው ሲመጣ ወይ ደግሞ ምንም አይነት ቫውል ካላስከተለ ቢ ፊደል እንደ በቤተሰብ ስድስተኛ ፊደል ይነበባል ወይ ደግሞ እንደዛ አይነት ድምጽ ሲያወጣ ትመለከታላችሁ ያ ማለት ቢ ፊደል ለብቻው ሲመጣ ብ የሚል ድምጽ ይኖረዋል ለምሳሌ ኤፍ ፊደል የሚወክለው የፈ ቤተሰቦችን ስለሆነ ኤፍ ፊደል without a vowel ወይ ደግሞ አጠገቡ ቫውል ሳያስከትል ከመጣ የቤተሰቡን ስድስተኛ ፊደል ሪፕሬዘንት ስለሚያደርግ ፍ የሚል ድምጽ ይኖረዋል ስለዚህ ሌሎችን ፊደሎች ለብቻቸው ከመጡ ወይ ደግሞ ቫውል ካላስከተሉ የሚወክሉትን ቤተሰብ ስድስተኛ ፊደል ድምጽ ይይዛሉ ማለት ነው እንደ ጎበዝ ተማሪ እዚች ጋር መጠየቅ ያለባችሁ ነገር አንድ ፊደል ብቻውን መጥቶ የሚወክለውን ቤተሰብ ስድስተኛ ፊደል ሪፕሬዘንት የሚያደርግ ከሆነ እንግዲህ እንደምታውቁት አማርኛ ላይ አንድ ቤተሰብ 7 ፊደሎች ነው ያሉት ለምሳሌ የደ ቤተሰቦችን በምትመለከቱበት ጊዜ ደ ዱ ዲ ዳ ዴ ድ ዶ 7 ፊደሎች አሉት ስለዚህ ዲ ፊደል without a vowel ከመጣ ድ የሚባለውን የቤተሰቡን ስድስተኛ ፊደል የሚወክል ከሆነ ታዲያ ሌሎቹ ከድህ ውጪ ያሉት ፊደሎችን መጻፍ ብንፈልግ ወይ ደግሞ ለምሳሌ በዳ የሚጀምር አንድ እንግሊዘኛ ቃል መጻፍ ብትፈልጉ ለምሳሌ ዳድ ወይ ደግሞ በዶ የሚጀምር ዶል
እንደዛው ከቤተሰቡ ስድስተኛ ፊደል ውጪ በደ ወይ በዱ ወይ በዲ በዳ በዴ ዶ እንደዛ ከስድስተኛ ፊደል ውጪ ጀምሮ የሚመሰረት ቃል ቢኖር እንዴት አድርገን ብንጽፍ ነው ዲ ብቻዋን ስትመጣ የቤተሰቡን ስድስተኛ የምትወክል ከሆነ ሌሎቹን ቤተሰቦች እንዴት እንጽፋለን የሚል በጣም የጎበዝ ተማሪ ጥያቄ ልትጠይቁ ትችላላችሁ። እዚች ጋር የሚሆነውን አንድ በጣም መያዝ ያለባችሁን ቁም ነገር ልንገራችሁ። ስለዚህ አንድ ፊደል ከቤተሰቡ ስድስተኛ ፊደል ውጪ ሆኖ እንዲነበብ ግዴታ ሌሎች ቫውሎችን ማስከተል ይኖርበታል። ቫውል በሚያስከትልበት ጊዜ ድምፁ ከድ ወደ ሌሎች ፊደሎች ወይ ደግሞ ወደ ሌሎቹ የቤተሰቡ ፊደሎች ድምፅ ይቀየራል ማለት ነው። ለምሳሌ ከዲ ቀጥሎ ኢ በሚኖርበት ጊዜ ወይ ደ ወይ ደግሞ ዴ የቤተሰቡን አንደኛ ወይ ደግሞ የቤተሰቡን አምስተኛ አይነት ድምፅ ሊይዝ ይችላል። ለምሳሌ ደበበ በሚለው ቃል ላይ ዲና ኢ በሚመጣበት ጊዜ ደ የሚል ድምፅ እንደሚይዝ ትመለከታላችሁ። በተመሳሳይ መልኩ ከዲ ቀጥሎ ዩ በሚኖርበት ጊዜ ዱ ወይ ደግሞ የቤተሰቡ ሁለተኛ ፊደል ዩ በሚገባበት ጊዜ ዱ ተብሎ ሲነበብ መመልከት ትችላላችሁ። ለምሳሌ ዱሬሳ የሚል ስም በምንመለከትበት ጊዜ ዲና ዩ በሚመጣበት ጊዜ ዱ ሆኖ እንደሚነበብ መመልከት ትችላላችሁ። ከዲ ፊደል ቀጥሎ አይ በሚመጣበት ጊዜ ዲ ወይ ደግሞ የቤተሰቡን ሶስተኛ ፊደል ድምፅ ሲይዝ ትመለከታላችሁ። በተመሳሳይ መልኩ ከዲ ፊደል ቀጥሎ ኤ ከመጣ የቤተሰቡን አራተኛ ፊደል፣ ከዲ ፊደል ቀጥሎ ኦ ከመጣ ደግሞ የቤተሰቡን ሰባተኛ ፊደል። እንግዲህ ሁለቱን መሃል ላይ ያሉትን ዴ እና ድ የዘለልኩት ቅድም ስለተነጋገርን ነው። ስለዚህ ቤዚካሊ ይሄ ሐሳብ ለዲ ቤተሰብ ብቻ የሚሰራ ሳይሆን ለሁሉም ኦልሞስት ኮንሶነንት ፊደሎች የሚሰራ እውነት ነው። ለምሳሌ የፈ ቤተሰቦችን በምንወስድበት ጊዜ ኤፍ እና ኢ በሚመጣበት ጊዜ ሳምታይምስ እንደ ፈ፣ ሌላ ጊዜ ደግሞ እንደ ፌ። ከኤፍ ቀጥሎ ዩ በሚመጣበት ጊዜ ፉ የሚል ድምፅ፣ ከኤፍ ቀጥሎ አይ በሚመጣበት ጊዜ ፊ፣ ከኤፍ ቀጥሎ ኤ በሚመጣበት ጊዜ ፋ፣ ኤፍ ብቻውን በሚመጣበት ጊዜ ፍ፣ ኤፍ እና ኦ በሚሆንበት ጊዜ ደግሞ ፎ የሚል ድምፅ ይሰጠናል። ሌላው እንግሊዝኛን በመጻፍ ውስጥ በጣም ማሰብ ያለብን ነገር ሁለት ወይ ደግሞ ከሁለት በላይ የሆኑ የእንግሊዝኛ ፊደሎች ተሰብስበው አንድ የአማርኛ ቤተሰብ ድምፅን ሊወክሉ ይችላሉ። ለምሳሌ ብንመለከት ኤስ እና ኤች በሚመጣበት ጊዜ የሸ ቤተሰብን ሲወክል፣ ይህም ቅድም እንደተነጋገር ነው ኤስ እና ኤች ለብቻው ሲመጣ የቤተሰቡን ስድስተኛ ፊደል ሽ ሲወክል፣ ሌሎች ኢ ወይ ደግሞ አይ ወይ ደግሞ ዩ ወይ ኤ ወይ ኦ ያሉ ቫውሎች ደግሞ ሲገቡ ቅድም በተነጋገርነው መልኩ ሌሎች ከስድስተኛ ቤተሰብ ውጭ የሆኑ ፊደሎችን ሊወክል ይችላል ማለት ነው። በተመሳሳይ መልኩ ቲ እና ኤስ ሲመጣ የጸ ቤተሰቦችን እንዲሁም ደግሞ ሲ እና ኤች በሚመጣበት ጊዜ ደግሞ የቸ ቤተሰቦችን ሊወክል ይችላል። ለምሳሌ ሲ ኤች እና ኢ በሚመጣበት ጊዜ ወይ ቸ ወይ ቼ ሲሆን ሲ ኤች እና ዩ በሚመጣበት ጊዜ ደግሞ ቹ፣ ሲ ኤች እና አይ በሚመጣበት ጊዜ ቺ፣ ሲ ኤች ኤ በሚሆንበት ጊዜ ቻ፣ ሲ ኤች በሚሆንበት ጊዜ ች፣ እንዲሁም ደግሞ ሲ ኤች ኦ በሚሆንበት ጊዜ ቾ የሚለውን ድምፅ ይሰጠናል ማለት ነው። ስለዚህ ከዚህ በታች የተወሰኑ ጥቂት ምሳሌዎችን ላሳያችሁና ከዚያ በኋላ እናንተ ደግሞ የምትሞክሩትን የቤት ስራ በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ኤች እና ኤ ፊደል አንድ ላይ በሚመጣበት ጊዜ ሃ የሚል ድምፅ ይሰጠናል። ዋይ እና ኤ በሚመጣበት ጊዜ ቅድም እንደተነጋገር ነው ያ የሚል ድምፅ ይሰጠናል። ቲ ፊደል ብቻዋን ስትመጣ ወይ ደግሞ ያለ አናባቢ ያለ ቫውል ስትመጣ ደግሞ ት የሚለውን ድምፅ ትሰጠናለች። ስለዚህ ኤች ኤ ዋይ ኤ ቲ አንድ ላይ በሚመጣበት ጊዜ ሃ ያ ት ሀያት የሚል ስም ይሰጠናል ማለት ነው። በተመሳሳይ መልኩ ጂ እና ኦ ጎ፣ ኤል ፊደል ለብቻዋ ስትመጣ ል፣ ዲ ፊደል ያለ አናባቢ ስትመጣ ድ። ስለዚህ አንድ ላይ ስናነበው ጎ ል ድ ጎልድ ወይ ደግሞ ወርቅ የሚለውን እንግዲህ ትርጉሙ ጎልድ ማለት ወርቅ ማለት ነው። እንደዚህ ያለ ስም ይሰጠናል። ሌላ ምሳሌ ላሳያችሁ። ቅድም በተነጋገርነው መልኩ ቲኤስኢ ጸ፣ ኤች እና ኤ ሃ፣
ዋይ ፊደል ለብቻው ከመጣች ደግሞ ይ። ስለዚህ ፀሐይ ፀሐይ የሚል ስም ይሰጠናል። አንድ ምሳሌ ልጨምርላችሁ። ኤ ፊደል በቃል መጀመሪያ ላይ ብቻውን ሲመጣ አ የሚል ድምፅ ይሰጠናል። ከዛ ቀጥሎ ኤች ፊደል ብናስከትልበት እና ሌላ ቫውል አጠገቡ ካላደረግን ህ የሚል ድምፅ ይሰጠናል። ከዛ ኤም እና ኢ በምናደርግበት ጊዜ ደግሞ መ የሚል ድምፅ ይሰጠናል። መጨረሻ ላይ ደግሞ ዲ ፊደልን ብናስገባ ድ የሚል ድምፅ ይሰጠናል። ስለዚህ አንድ ላይ ስናነበው አህመድ አህመድ የሚል ስም ይሰጠናል ማለት ነው። ስለዚህ ውድ ቤተሰቦቻችን ስለነበረን ጊዜ እጅግ በጣም እናመሰግናለን። ይሄ ቪዲዮ በጣም እንዳገዛችሁ ተስፋ እናደርጋለን። እንግዲህ እንደተባባልነው እንግሊዝኛ መጻፍ ብዙ ከባድ አይደለም። ከዚህ የቀሩ ሂንቶች አሉ። እነሱን ደግሞ በቀጣይ ቪዲዮዎች ላይ በደንብ እንነግራችኋለን። ከኛ ጋር ትምህርት መማር የምትፈልጉ በምናስቀምጥላችሁ ስልክ ቁጥር ቴሌግራም ላይ፣ ዋትሳፕ ላይ ወይ ኢሞ ላይ መልእክት ልታስቀምጡልን ትችላላችሁ። እንዲሁም ማንኛውም ሀሳብ አስተያየትም ካላችሁ ቴሌግራም ላይ አሁን በነገርናችሁ ስልክ ቁጥር አስቀምጡልን። ሁለት የቤት ስራ ነው የምንሰጣችሁ። አንደኛ የተወሰኑ ቃላትን ዛሬ በተማርነው መሰረት እዚች ጋር መጨረሻ ላይ እናስቀምጥላችኋለን። እነዛን ቃላት ለማንበብ ትሞክራላችሁ። ሁለተኛ ደግሞ የየራሳችሁን ስም ዛሬ በተማርነው መሰረት መልእክት ላይ ወይ ደግሞ ኮሜንት መስጫው ላይ የየራሳችሁን ስም ጽፋችሁ እንድትልኩልኝ አበረታታችኋለሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ።